بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم يا الإصلاح يا ما سلطنيا تقوام تماريوچنا يا غزو ود إسلام تماريوچ ود وندموچنا እህቶቼ السلام عليكم ورحمة الله وبركاته በዛሬው ዕለት ከአድሚናቶች ውስጥ ምርጦ የሆኑትንና ልዩ ባህሪ ያላቸውን ድንቅና ብርቅዬ የሆኑትን ልጆቻችንን እናስተዋውቃለን። ኢኽዋኒ ወአኸዋቲ አንድ ነገር ብቻ ላሳውቃችሁ እፈልጋለሁ። ይኸውም ሁሉም አድሚኖችና አድሚናቶች እጅግ በጣም እየለፉ ነው። እዚህ ጋር ማንም ሰው እየቀለደ እየለጎመ ወይንም ደግሞ ስራችንን ወደ ኋላ እየጎተተብን አይደለም። ሁሉም የራሱን የአቅሙን ያህል አስተዋጽኦ እያደረገ ነው። በዚህ ላይ እንግዲህ እኛ ምርጥ የምናደርጋቸው ባላቸው ልዩ ባህሪ ነው። ሱብሃንአላህ፣ ብዙ ሰዎች የተለያየ ባህሪ አላቸው። ይሄ ባህሪ ደግሞ እጅግ በጣም የሚማርክና ምን ነው እኔም እንደነርሱ በሆንኩኝ ያ አላህ የነርሱን አይነት ባህሪ ስጠኝ ተብሎ የሚቀናበት ሐቂቃ ነው ምለው የሚቀናበት ደስ የሚል ባህሪ ነው። እንደዚህ አይነት የሚያምሩ ባህሪዎችን ለመያዝ ሰው ላይ ቀንቶ ራስን ማስተካከል፣ ያንን ሰው እየወደዱት በአላህ ስብሓነሁ ወተዓላ እያበረታቱት ያ አላህ እኔም እንዳንተ በሆንኩኝ እንዳንቺ በሆንኩኝ ብሎ ራስን ለማስተካከል የሚጣጣር ከሆነ ይሄ ሐላል የሆነ ቅናት ነው። በኸይር ስራዎች ላይ መሽቀዳደም መቀናናት አለብን። ያ እንግዲህ ራሳችንንም ለማሻሻል እንዲሁም ደግሞ ብዙ ትሩፋቶችን የያዘ ቅናት ነው። ቅናት የተጠላው የዛን ሰው ጥሩ ነገር አላህ እንዲያነሳበት እንዲበላሽበት መመኘትን የያዘ ቅናት ነው። ኢኽዋኒ ወአኸዋቲ በዚህ ሳምንት የመረጥኳቸው ሁለት አድሚኖች የመጀመሪያው ወንድማችን ኡስታዝ ጃዕፈር ነው። ኡስታዝ ጃዕፈር ካወቅኩት ጊዜ ጀምሮ እጅግ በጣም በብዙ መልኩ የማደንቀውና የማከብረው ወንድሜ ነው። ወንድማችን ኡስታዝ ጃዕፈር ካወቅኩበት ጊዜ ጀምሮ ደከመኝ ሰለቸኝ ሳይል ሌት ተቀን አዳዲስ ፍክራዎችን እያመጣ ከኔም ጋራ እየተወያየበት አንዳንድ ጊዜ እንዲያውም መልስ ያልመለስኩለት ጊዜ በሰብር እየጠበቀ በሌላም በኩል ደግሞ ምን ላግዛችሁ እያለ ብዙ ጊዜ የራሱ ዝሩፍ ሳይመቸው ራሱ የኛን የግሩፓችንን ጉዳይ እጅግ በጣም አትኩሮት ሰጥቶበታል። ወንድማችን ኡስታዝ ጃዕፈር ብዙ ነገሮችን ስለርሱ ማውራት እችላለሁ። ካወቅኩበት ጊዜ ጀምሮ እንዳልኳችሁ ኸይር በስተቀር ምንም ነገር አላየሁበትም። እስከ ዛሬ ምርጥ አድሚኖችን በማስተዋወቅበት ጊዜ እርሱን እጩ ባደረግኩኝ ቁጥር መሐመድ ስቶፕ ይለኝ ነበር። እኔ አይደለሁም እገሌን ውሰድ፣ እኔ አይደለሁም እገሌን ውሰድ ብሎ ይከለክለኝ ነበር። ከራሱ ይልቅ ሌሎች ወንድሞችን የሚያስቀድም፣ አሁንም ይህንን ምርጫ ሳደርግ ለእርሱ ሳላማክር ነው። አላህ ስብሓነሁ ወተዓላ በጀነቱል ፊርደውስ ውስጥ የተመረጠ ሰው ያድርገው። አንድ ባህሪውን ልንገራችሁ። ይህ ባህሪው ሰብር ነው። አንድ ቀን
በግሩፕ ላይ ምንም ያህል ነገሮች ይወሳሰቡ፣ ምንም ያህል ሰዎች የእርሱን ንግግር አለመስማታቸው፣ ስሩ ያላቸውን ነገር አለመስራታቸው፣ ይሄ ሁሉ አይበግረውም ነበር። በጣም ጠንካራ የሆነ ሰብር አለው። ወንድማችን ብዙ ነገሮችን በተለይ እኔን እየረዳኝ ነው። በአልእስላህ የወንዶች ግሩፕ ላይ ብዙ ጊዜ ቆይቷል። እንዲሁም ደግሞ አሁን ጉዞ ወደ እስላም እጅግ በጣም በሚያምር ሁኔታ ነገሮችን ተርቲብ እያስያዛቸው ነው። አላህ ስብሓነሁ ወተዓላ እያንዳንዱን ሥራ የምትሠራውን ምንዳህን እጥፍ ድርብ አድርጎ ይክፈልህ። ወላ ኑዘኪከ ዐለላሂ አበዳ አኺ ጃዕፈር። አላህ ስብሓነሁ ወተዓላ ይጨምርልህ። ለአላህ ብዬ እወድሃለሁ። አላህ ስብሓነሁ ወተዓላ ከሰጠኝ አንድ ባህሪ ውስጥ አገሮችን እየዞርኩ ማየት ነው። ከአረብ አገሮች የቀረኝ አገር የለም። ከአውሮፓውም እንደዚሁ በብዛት አገር ሄጃለሁ። አንተ ያለህበት አገርና ሞሮኮ የምትባለው አገር ነች የቀረችኝ። አንተ ያለህበት መጥቼ ዚያራ ላደርግ ንያ አድርጌያለሁ። መስተንግዶውን ብቻ የምትችል ከሆነ አስብበት እልሃለሁ። አኺ ጃዕፈር ሹክረን ጀዛከላህ ኸይር። በሚቀጥለው ማየት የምፈልገው ደግሞ ውድ እህታችን ብርቅዬና እጅግ በጣም ልዩ ባህሪ ያላት ምርጥ አድሚን ነች። ኑራ ከአልእስላህ በፊት አህለል ቁርአን ላይ አውቃታለሁ። እስከ ዛሬ ድረስ ይህችን እህታችንን ካወቅኩ ጊዜ ጀምሮ አሁንም ብዙ ሰዎች ላይ የማላየው ባህሪ አላት። እኔም በዚህ ባህሪዋ ቀንቼባታለሁ። ብዙ ትሰራለች። አንዳንድ ጊዜ እንዲያውም ቢራቢሮ የሚል ቅጽል ስም ሁሉ ሰጥቻታለሁ። ከዚህ ግሩፕ እዛ ግሩፕ፣ ከዚህ ግሩፕ እዛ ግሩፕ ብዙ ነገሮችን ለማስተካከል ውር ስትል ነው። ሌላው ደግሞ በሰዎች ሥራ ላይ አንዳንድ ጥፋቶች ይሰራሉ፣ አንዳንድ ጥፋቶች ይከሰታሉ። ይህ ጥፋት፣ ይህ ስህተት የራሷም ሆነ የሌላ ሰው መጀመሪያ ቅድሚያ የምትናገረው የኔ ጥፋት ነው የሚለው እጅግ በጣም የሚማርክ ባህሪ ነው። ሁልጊዜ ለተከሰተው ጥፋት መጀመሪያ በውስጥ መስመር የምትነግረኝ የኔ ጥፋት ነው የምትለው። እኔም የእሷ ጥፋት እንዳልሆነ እያወቅሁ ይህ አይነት አነጋገሯ ከጊዜ ወደ ጊዜ የማይቆምና የለመድኩት ነገር ነው። እህታችን ኑራ ከእህቶቿ ጋር እጅግ በጣም የምትግባባ፣ አኽላቋ ጥሩ የሆነ፣ የምትፈልገውን ነገር ከመናገር ወደ ኋላ የማትል፣ ሐቅን የያዘች ምርጥ አድሚን ነች። እህቴ ኑራ አላህ ስብሓነሁ ወተዓላ በዱንያም በአኽራም ሁሉን ነገር ያቀልልሽ። አላህ ስብሓነሁ ወተዓላ እንደዚህ በዱንያ ላይ በምትሰሪው ሥራ የኔ ጥፋት ነው እንዳልሽ በዛ ቀን በየውመል ቂያማ ቀን ከሂሳብ ይጠብቅሽ። ጀነቱል ፊርደውስ ካለምንም ሂሳብ ያስገባሽ እላለሁ። አብሽሪ፣ በርቺ። ኢኽዋኒ ወአኸዋቲ ሰዎች በሙሉ የሚገርምና አጃኢብ የሆነ ባህር ያላቸው እነዚህ ወንድምና እህቶቻችንን በየግሩፓችሁ እየገባችሁ መብሩክ አላህ ይጨምርላችሁ በሏቸው።
ወጀዛኩም ላህ ኸይር። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱ።